1995 በኢትዮጵያን ካላንደር ሩዋንዳ ዘምቼ ነበር። በጣም ወጣት ነበርኩ። ኢትዮጵያ ጊዮን ሆቴል እንዳለ አላውቅም ነበር። ሂልተን ሆቴል እንዳለ አላውቅም። እኛ ሰፈር ያለው የቀበሌ ካፌ ነው የማውቀው እንጂ ሂልተን እንዳለ አላውቅም። ሸራተን እንኳን ያኔ አልነበረም መሰለኝ። ግን ብዙዎቹ የነበሩትን አላውቃቸውም። መግባትም የሚያስችል አቅም አልነበረኝም፣ እውቀቱም አልነበረኝም፣ ልምምዱም የለም የማየት እና ሩዋንዳ ስንሄድ ኪጋሊ ትንሽ ከተማዋ ብዙ ትልቅ አልነበረችም። ግን የሆነ ሆቴል ወሰዱን እና የወሰዱን ሆቴል እኔ እዚህ ሀገር ካየኋቸው ሻል ያለ ነው እና ኪጋሊ ከኢትዮጵያ የምትበልጥ መሰለኝ። እዚህ ያለውን ነገር ስለማላቅ ያን በጣም አደነኩኝ። እዚያ ያየሁት ሆቴል ምናልባት እንደ ገነት ሆቴል ነው የሚባለው ሊሆን ይችላል፣ ወይም እንደ ኢትዮጵያ ሆቴል ሊሆን ይችላል። እንደነ ሂልተንም አይደለም ደረጃው፣ ግን ለኔ ብርቅ ነበር እነዛን ስለማላቅ። ብዙ ኢትዮጵያዊ እንደሱ ነው። ሀገር ውስጥ ያለውን አያውቅም። ብዙ ኢትዮጵያዊ ባሌን አያውቅም። ባሌ የምድር ገነት መሆኗን አያውቅም። አስደናቂ ኔቸር እንዳለ አያውቅም። ሰሞ ሄዶ ያደንቃል። ብዙ ኢትዮጵያዊ አክሱምን አያውቅም። ከሺህ ዘመናት በፊት እንደዛ አይነት ጥበብ ያላቸው ዜጎች ያሉባት ሀገር መሆኗን አያውቅም። ቻይና ሄዶ የሆነ ነገር ሲያይ ይደነቃል። ብዙ ሰዎች ላሊበላን አያውቁም። ፈረንጆች ናቸው መጥተው የሚያደንቁት እንጂ እኛ አናውቀውም። ላሊበላን ለማድነቅ ኦርቶዶክስ መሆን አያስፈልግም። ብዙ ሰዎች ቤተ መንግስት ውስጥ ካስል እንዳለን አያውቁም። ፋሲል እየፈረሰ ነው። አባጅፋር እየፈረሰ ነው። የዮሐንስ ቤተ መንግስት እየፈረሰ ነው። because we don't value እንደዚህ አይነት ነገር። እቺን ቤተ መንግስት ብቻ ስትወስድ 40 ሄክታር ገደማ ነው መሬቱ። ጥንታዊ ዛፎች አሉ፣ 100 ዓመት 90 ዓመት የቆዩ ዛፎች አሉ። በጣም የሚገርም ኮምፓውንድ ነው ቢሰራ። ግን አዲስ አበባ አንድም ፓርክ የላትም። ሰው የሚወጣበት የሚገባበት የለው። ሰው ከሸራተን በጣም ውድ ሆቴል አርፎ 5 ደቂቃ ወክ የሚያደርግበት ቦታ የለው። እና እሱ ልክ ነው ይመስለን፣ እኛ ትክክል ነው ይመስለን። እዚህ ግቢ ውስጥ ያለው ሀብት በትክክል ተስተካክሎ ለዜጎችም ለጎብኚዎችም ቢገለጥ ገንዘብ ብቻ ሳይሆን የማንነታችን ልክ ያሳያል። የማንነት ልክ ብቻ ሳይሆን አዳዲስ ነገር ለመፍጠር ያነሳሳል። ኢትዮጵያን አንዳንዱ ትናንትና የፈጠራት ይመስለዋል፣ ስትፈልግም የምትጠፋ ይመስለዋል። ብዙ ሰው ነው ያለው። ለምሳሌ ህገ መንግስትን እንኳን ብትወስድ ህገ መንግስት ከሌለ ወይም ህገ መንግስቱ እንደዚህ ከሆነ ኢትዮጵያ ትፈርሳለች ብሎ በድፍረት የሚናገር ሰው አለ። ሲንጉላር የሆነ እና አንድ ነገር የማግነን ቅድም ያነሳሁት ባህል ስላለ ይሄ ህገ መንግስት ኢሂድሪን ወደ ኢፊድሪ ፈጠረ እንጂ ኢትዮጵያ አልፈጠረም። ኢሂድሪ የሚባለውን መንግስት ኢፊድሪ ያደረገ እንጂ ኢትዮጵያ የምትባል ነገር አልፈጠራትም፣ ደግሞም አያጠፋትም። ያልተገባ ክብደት እንዲያገኝ ያደረገው ለነገሩ ያለን ግንዛቤ ማነስ ነው። ጠንቀን አናቅም ኢትዮጵያን፣ ጠንቀን አናቅም ህዝቦቿን፣ ጠንቀን አናቅም ሀብታችንን። ከዛ የሰው ትንሽ ስናይ እንደመማለን። ይሄ አይን ይገልጣል ለልጆቻችን። ከቢሮ መጀመሪያ ያስፈለገበት ምክንያት የምትለውን ነገር ማድረግ ትችላለህ ወይስ ሰዎችን እንዲያደርጉ ትጋብዛለህ? ንጹህ ቢሮ ይኖራችሁ እያሉ መናገርና ንጹህ ቢሮ ሰርቶ እናንተ ምን የምሰሉ ማለት የተለያየ ነገር ነው።
ብዙ ጊዜ ያለው ችግር ኃላፊዎች ይላሉ አትስረቁ ይላሉ፣ ይሰርቃሉ። አጽዱ ይላሉ፣ ሲያጸዱ አይታዩም። እና አትማረውም፣ ትሰማዋለህ እንጂ አትለማመደውም። ያን ህይወት አድርገህ ከሆነ ግን ባትናገርም ሰዎች በማየት ይማራሉ። ለምሳሌ ይሄን ቢሮ ስንጀምር ልክ እንዳፈረስ ነው የካቢኔዎችን ጋብዘን ነበር። በጣም ያስፈራል፣ ፈራርሶ አመድ ስለነበረ ከባቢ እና በሁለት ወር ጊዜ ውስጥ ጨርሰን ቢሮ ታያላችሁ አልናቸው። አንድም የካቢኔ አባላት እንኳን አሁን ያለውን የቢሮ ውስጥ ተስቀርቶ ከዛ ያነሰም ቢሆን ያልቃል ብሎ የገመተ ሰው አልነበረም። ሁሉም ጥርጣሬ ነበራቸው። በሁለት ወር ውስጥ ይሄን የሚያክል ስራ አይሰራም የሚል እምነት ነበራቸው። ከሁለት ወር በኋላ መጥተው ሲያዩት ሁለት ነገር ተምረዋል። ማስዋብ ብቻ ሳይሆን አንድም ፕሮጀክት ባስቀመጥነት ጊዜ ኤክስኪዩት ማድረግ ይቻላል የሚል እምነት እንዲያድርባቸው ሆኗል። እነሱን በንግግርም በተግባርም እስካሳየንበት ደቂቃ ድረስ አንድም ቢሮ ስሩ አላልናቸው። የኛን አፈረስን፣ አፍርሰን አሳየናቸው። የኛን ሰራን፣ ሰርተን አሳየናቸው። በሉ ተከተሉናል። የሚከተሉት በጊዜ ማጠናቀቅ ብቻ አይደለም፣ የፋይናንስ ሶርስ ፍለጋም ነው። ለዚህ ቢሮ አንድም ብር ከመንግስት ካዝና አላወጣንም። ዲዛይን ሰራን፣ የተለያዩ ወዳጆች ለመን፣ ግለሰቦች ናቸው ያገዙ። ያንን ፎርማት ተከትሎ ነው ያልናቸው ሚኒስትሮቻችን እና ብዙዎቹ ቢሮአቸውን ቀይረዋል። ላለፉት ረጅም ዓመታት የመንግስት ቢሮ የነበረው መልክ በጣም መጥፎ ነበርና እየተቀየረ ነው። ለምንድን ነው ከመንግስት ቢሮ ደግሞ የተጀመረው የሚል ጥያቄ ቀጥሎ ይነሳ ይችላል። ከኔ ቢሮ የተጀመረው እነሱ እንዲከተሉ ነው። ከነሱ ቢሮ ደግሞ የተጀመረበት ዋናው ምክንያት በኢትዮጵያ ወይም በአፍሪካ አሁን ባለው ሁኔታ ሀብታም መንግስት ነው። አሜሪካ ወይም ወደ አውሮፓ ሲኬድ ከግለሰብ ኩባንያዎች ሌሰን ይወሰዳል። ሀብታሞች ናቸው፣ ለሪሰርች ገንዘብ ይመድባሉ፣ ለአዳዲስ ሀሳብ ፋይናንስ ማቅረብ ይችላሉ። በእኛ ሁኔታ ግን ሀብታም መንግስት ነው። ሀብታሙ መንግስት ከቆሸሸ የሚከተለው ሁሉም ሀብታም ያን መልክ ነው የሚይዘው። እኛ ግን ብንቀየር እኔ ጋር የሚመጣ ማንኛውም ሰው የኔን ቢሮ አይቶ እንደዚያ አይነት ቢሮ ቢኖረኝ ብሎ የማይመኝ የለም። ሌላም ቢሮ ሲሄድ ኤጀንሲም ሲሄድ ሰርቪስ ሲያገኝ በየቦታው መልካም ነገር ካየ ያ ይጋባል። ከአንዱ ወደ አንዱ እየተዛባ ስለሚሄድ በጠቅላይ ሚኒስትሩ ቢሮ ጀመር። ሚኒስትሮች በሙሉ እንደዛ እንዲያደርጉ ተደረገ። 90% እያደረጉ ነው። አሁን ኦልሞስት ሁሉም ጨርሰዋል ብዬ አስባለሁ። ብዙዎቹን አይቻቸዋለሁ። እኔ መጀመሪያ ስመጣ ወደዚህ ቢሮ የነበረኝ ኢምፕሬሽን ቀጣይ የመጣው ሰውዬ አይኖረውም። በተለይ ደግሞ እዚህ አካባቢ ያልሰራ ሰው ከሆነ በጣም ይገርመዋል፣ ደስ ይለዋል ቢሮውን ሲያይ። ግን በየቀኑ እንዲያስታውስ የምፈልገው ነገር አለ። ቢሮ ያምራል፣ ስዕሎቹ ያምራሉ፣ እዚህ ያለው ነገር ስክትክት ያለ ነው። ኢትዮጵያ ግን እንደሱ አይደለችም። እና ዋናው ሜሴጅ እዚህ ጋር ያለው ከመግባቱ በፊት ቢሮ ላይ ዛሬ ኢትዮጵያ ውስጥ እንደዚህ የሚጠጡ ሴቶች እንዳሉ እንዲያይ ነው ሰውየው። የሱ ቢሮ ማማሩ፣ የሱ ቢሮ መስተካከሉ፣ የሱ ቢሮ ውብ መሆኑ ኢትዮጵያ ውስጥ እንደዚህ አይነት ዜጎች መሪ የሚሉ ህይወታቸው እንዲቀየር የሚፈልጉ ሴቶች እንዳሉ በየቀኑ እንዲያስታውስና ኢን ማይ ተርም በኔ ተርም ሚኒመም ይሄንን አጠጣጥ ወደዚህ ቀይራለሁ እንዲል። አሁን እዚህ ጋር ያለው አጠጣጥ ያው ሰው መሆኗን ስዕሉ ያሳያል እንጂ እንደ ሰው አይደለም። ውሃውን ባናጸዳ፣ ቧንቧ ባናደርግ፣ ቤት ባናደርስ ሚኒመም ሰው ውሃን ቀርቶ እንጠጣ ካደረግን ሲቀዳ ማጥለል ይቻላል። ደግሞ ታንከሩ ጀሪካኑ ማስቀመጥ ይችላል። ናው ኢንዘን ከመመላለስ ቤት ሆኖ ለግማሽ ቀን ለአንድ ቀን የሚበቃ ነገር ስቶር እንድትይዝ ያደርጋል። አንደኛው ሰውዬ ከዚህ ወደዚህ ካሸጋገረ የሚቀጥለው ሰውዬ ደግሞ ውሃውን ካጠራ፣ ሶስተኛው ሰውዬ ቤት ካደረሰ የውሃ ችግር ተፈታ። ቢሮ ሲመቸን ግን ይሄን ከዘነጋን ስራ ተበላሸ ማለት ነው። እሱን ለማስታወስ ነው ዋናው። ቀጣዩ ጠቅላይ ሚኒስትር እንዲያስታውስ የምፈልገው የቢሮ ውበት እና ምቾት ሳይሆን እንደዚህ አይነት ዜጎች እንዳሉ እያሰበ የእነሱን ህይወት መቀየር ደግሞ ቀዳሚ ተግባሩ እንደሆነ እንዲያስብ ነው። ቅድም እንዳነሳውላችሁ ይሄ ኮሪደር ነው፣ ጋለሪ ነው። ይሄ ቢዩቲ አሁን የምታዩት ነገር ከዚህ ቀደም
ቢሮ ከምናደርገው ፒክቸሮች ብናስቀምጥ ቢሮ ከምናደርገው ለሰዎች ለእንግዳ መቀመጫ ምቹ ነገር ብናደርግ ትራዲሽናል ቡና ማፍያ አልፎ አልፎ እንግዳ ሲመጣ ምሳ የሚበላበት ቢሆን ፈንክሽናል ሊሆን ይችላል። እያንዳንዱ ስዕል እንግዲህ ትርጉም አለው። ያው እዚህ ጋር የምታዩት የኢትዮጵያውያን አኗኗር የሚያሳይ ነው። በአማርኛ የተጻፈ ጽሑፍ ነው። እናት አሉ፣ ልጅ አለ፣ የወዳደቁ ነገሮች አሉ። ላይፍ ስታይላችን ይሄን እንደሚመስል ለማሳየት ነው። ወደዚህም ይሄን እንደሆነ ሽማግሌው አሉ። ከሽማግሌው ፊት ተቀመጠች ሕፃን አለች። ከኋላ የተጻፉ በእኛ ቋንቋ የተጻፉ ጽሑፎች አሉ። እሱም ሁሉ የእኛን ነገር የሚያመላክት ነው። ግን ከብሔር ከሃይማኖት ስብጥር አንጻርም መልእክት አለው። ለምሳሌ እዚህ ጋር ያለውን የወሰን እንደሆነ ኢትዮጵያውያን የክርስትና እምነት የሚከተሉ ብቻ ሳይሆኑ የእስልምና እምነት የሚከተሉና ያንን አይነት ካልቸር ያላቸው እንደሆነም ለማሳየት እድል ያገኛል። ይሄ ብሬክ ክፍተቱ ኤክስቴንድ እንዲያደርግ ነው ብርሃን። ነገር ግን ደግሞ የሚገባ ሰው the whole attention ወደፊት እንዲሆን ግራና ቀኝ እንዳይመለከት የሚያግዝ ነው። ከዚህ ቀደም ከነበረው ጋር ስታነጻጽሩ ይገባቸዋል ዲፍረንሱ ምን እንደሆነ። አሁን ቢዩቲፉል ነው። ሰው ሲመጣ እድል የለውም ሌፍት ራይት ለማየት። ላይቱና ፓርቲሽኑ the whole ፎከሱን ወደፊት ያደርገዋል። እዛ ጋር ያስቀመጠው ነገር ካለ ያው ይደበቃል ማለት ነው። ብዙ እንግዶች መጀመሪያ ሲገቡ አንደኛው የሚያቀርቡልን ጥያቄ ይሄ ምንድነው የሚል ነው። ያው ስዕሉ እንደምታዩት አቀማመጡን ጨምሮ በጣም ያምራል። ምንድነው የሚል ጥያቄ ያነሳሉ። ምን ወስዳቸው ወደዚህ ነው። ኢትዮጵያችን ናት። ለእንግዶቻችን ኢትዮጵያ ምን መልክ እንዳላት እዚህ ጋር እንገልጽላቸዋለን። ሃይላንደር የሚባሉ ከፍታ ቦታዎች ያሏቸው ማውንቴንስ ቦታዎች፣ ተራማ ቦታዎች አሉ። መካከለኛ ቦታዎች አሉ። ሎላንድ አለ። ሎላንዱ አካባቢ እንደዚህ አይነት እንደ ኤርታሌ አይነት ድንቅ ነገር የሚታይበት ሲሆን ሃይላንድ አካባቢ ደግሞ በጣም ብዙ ቼን ተራራዎች ያሉበት ሊጎበኝ ሊታይ የሚችል ብዙ ነገር አለበት። ምናልባት ወደፊት በከርሰ ምድር ሀብትም ሊኖርበት ይችላል። መካከለኛው ደግሞ አብዛኛው ፖፑሌሽን ያለበትና የተለየ ዌዘር ያለው ነው። ሁለቱ ሞቅ ሲሉ መካከለኛው ደግሞ መካከለኛ የአየር ንብረት ይይዛል። ኢትዮጵያን እዚህ ካሳየን በኋላ በኢሪጌሽን ኢንቨስት ማድረግ የሚፈልጉትን ሎላንድ ላይ፣ ኢንዱስትሪ ከሆነ ደግሞ በጣም ብዙ የሚፈልግ ከሆነ ደግሞ ወደ ሃይላንድ አካባቢ እንዲሆኑ ሪኮመንድ ለማድረግም ያግዝናልና ኢትዮጵያ ምን እንደምትመስል ከነማን እንደምትጎራበት በየት እንደምትጎራበት ለማሳየት እድል ይፈጥራልና ይሄ ጭንቅላታቸው ውስጥ የኢትዮጵያን ማፕ ለማቆየት የሚያግዘን ኢትዮጵያን ልክ እንደ ሪሰፕሽን አስመስለን ያስቀመጥናት ናት። ማንም እንግዳ ካርታችንን ያያል። ማንም እንግዳ ባንዲራችንን ያያል። ማንም እንግዳ የባንዲራችን ተሸካሚ የሆነውን አየር መንገድ ያያል። እነዚህን ኢትዮጵያዊ ነገሮች ከወሰደ በኋላ ወደሚቀጥለው የስብሰባ ወይም የንግግር መድረክ ይሄዳል ማለት ነው። ይሄ ቢሮ ብዙ ነገር አስተምሮናል። ለምሳሌ እኔ ቢሮ እንደመጣው ትላልቅ ነገር ስለምፈልግ አጋዥ ሰዎች ወይም ሀገራት ሲመጡ የምጠይቀው ጥያቄ ያስቃቸዋል። እነሱ በቢሮ ይልክ ነው የሚያስቡኝ። እኔ ደግሞ ያኛውን ቢሮ አልነበረም ቢሮ ብዬ የማስበው እና ሁልጊዜ የምላቸው ቲንክ ቢግ ስታርት ስሞል ኤንድ ስኬል ኢት ፋስት ነው። ትልቅ ነገር እናልማለን፣ ትልቅ ነገር እናስባለን። ነገር ግን ከትንሽ እንጀምራለን። ያን በፍጥነት አስተናስለን ወደምንፈልገው ነገር እንደርሳለን የሚል እሳቤ ነው የምንከተለው እና ትላልቅ ሀሳብ ሲሆን ይገርማቸዋል። ከዚያ በኋላ ቢሮ ሲቀየር ተገለበጠ ነገሩ። ለምሳሌ 100 ሚሊዮን ሊያግዝ የመጣው ሰው በእርግጥ ትንሽ ገንዘብ ነው፣ ግን ቢሆንም ትንሽ ያግዛቸዋል፣ ወደፊት እንጨምራለን ይላል። ድሮ ግን እኔ ያንን ስጠይቅ አትሰሩበትም የሚል እሳቤ ነበር። አንደኛ ባነሰ ጊዜ በጣም በአጭር ጊዜ እንደዚሁ ሆኖ መሰራቱ፣ ሁለተኛ የስራው ኳሊቲ እነሱም ካላቸው ቢሮ ጋር ስለሚያወዳድሩት ይሄ ሀገር እንደዚህ አይነት ነገር መስራት ከቻለ ገንዘብ ብሰጠውም አያባክንም የሚል ግምት ወስደዋል። በቀላል መንገድ ለመግለጽ ብዙ ጊዜ እናገረዋለሁ።
መንገድ ላይ አንድ ሰው በጥስጣሽ ልብስ ለብሶ እየለመነ 10 ሳንቲም ብትሰጠው እግዚአብሔር ይስጥልኝ ይልሃል። 1 ብርም ብትሰጠው እግዚአብሔር ይስጥልኝ ይልሃል። ባትሰጠውም እግዚአብሔር ይስጥ ብለህ ብታልፍም ብዙ አትሳቀቅም። መደቡ እሱ ለማኝ አንተ ሰጪ ስለሆንክ። ነገር ግን አንድ ሰው በደንብ ሱፍ ለብሶ ከረባት አድርጎ ጽድት ብሎ ወንድሜ ቦርሳዬን ታክሲው ሰረቁብኝ የታክሲ ስጠኝ ቢልህ 10 ብር ያለ እንደሆነ 5 ሰጠዋል እንጂ አንሰጠው። የአቻነት ስሜትም ስላለ ስለዚህ ያው ለምነው ባቻ ፊሊንግ ነው ማድረግ ይችላል፣ መቀየር ይችላል፣ ብር የሚጠይቀን ሊሰራበት ነው የሚል ፊሊንግ አሳድሯል። ይሄን ቢሮ ከሰራን በኋላ ብዙ የተጋነኑ ድጋፎች አግኝተናል። ለምሳሌ ወርልድ ባንክ እኛ ጋር ስብሰባ ሲያደርጉ ቢሮውን ካዩ በኋላ እና አንዳንድ ትልሞቻችን ስንነግራቸው እንደዚህማ ከሆነ ትሰራላችሁ ብለው ያገዙን ገንዘብ በዓለም ላይ የኢትዮጵያን ያክል በቀጥታ የበጀት ሰፖርት 1.7 ቢሊዮን ዶላር ያገኘ ሀገር የለም። በዓለም ላይ ብቸኛ ሀገር ናት። ያ ብዙ ምክንያቶች ቢኖሩትም የቢሮ ኢንፍሉዌንስ ከባድ ነው። ያደርጋሉ፣ ይሰራሉ የሚል ነገር ፈጥሮባቸዋል እና በሁሉም ሰው ይሰራል። በንግግር አያስፈልገውም። ሰው ልክ መጥቶ ቢሮውን ሲያይ የምናስብበትን ልክ የምናስብበትን ደርዝ እንዲያ ያስችለዋል። እዛ ላይ ደግሞ በሐሳብ የተገነባ ነገር ብቻ ሳይሆን ያን የሚያጠናክር ቶት እንዳለ ሲያይ ለማገዝ አብሮ ለመቆም ይፈልጋል። እንግዲህ ማንም ዓለም ከሰክሰስ ጋር መቆም ይፈልጋል። የትኛውም ዓለም ከሚያምር ነገር ጋር መቆም ይፈልጋል። ከሚጠፋ ነገር ከሚወርቅ ነገር መቆም አይፈልግም። ከነዚህ ጋር በቆም ውጤታማ ነው ብሎ ሲያስብ አጋዡ በዛው ልክ ይበዛል። ብዙ ድጋፍ ያገኘ ነው በዚህ መንገድ ነው። ከትንሽ ወደ ትልቅ ከቀላል ወደ ከባድ የመሄዱ ጉዳይ ብዙ ጠቀሜታ ነው ያለው። ኢትዮጵያ ውስጥ ብዙ ሰው ለኮምፕሌክስ ችግር ቴክኒካል ሶሉሽን መስጠት ይፈልጋል። ለኮምፕሌክስ ችግር ቴክኒካል ሶሉሽን መስጠት ችግሩን ያባብሰው እንደሆነ እንጂ አይፈታው። መንገድ እየተጓዝክ ጎማ ቢተነፍስብህ ቴክኒካል መልስ ያስፈልገዋል፣ ጎማ መቀየር ነው። ነገር ግን እንደ ሀገር ያለ ጂኦፖለቲካል ውስብስብ ነገር በሚያጋጥም ጊዜ ውስጥ አንዲት መፍትሄ በማምጣት ሁሉን ነገር መቀየር አይቻልም። ያንን የምታስተምርበት አንዱ ነገር ኢትዮጵያ ውስጥ ልማት ያስፈልጋል፣ ሰላም ያስፈልጋል፣ ብልጽግና ያስፈልጋል ብሎ መናገርና ያ የሚባለው ልማት በአንተ አውድ ውስጥ በአንተ ቅጥር ውስጥ ምን እንደሚመስል ሰርቶ መሞከር ይለያያል። ስትሰራው ገንዘብ ያጥርሃል፣ ስትሰራው እውቀት ያጥርሃል፣ ስትሰራው መለመን አለብህ፣ ስትሰራው ማማከር አለብህ። በዚያ ሂደት ውስጥ ኢንክሉሲቭ ቶት እየተፈጠረ ይሄዳል። የሰዎችን ሙያ ማክበር ድንጋይ መጠፍጠፍ ብቻ ሳይሆን ቀለም መቀባትም ሙያ እንደሆነ፣ ቀለም መቀባት ብቻ ሳይሆን የመብራት አቀማመጥም ሙያ እንደሆነ፣ መብራት አቀማመጥ ብቻ ሳይሆን ቁሳቁስ ቢሮ ሲቀመጡ ቁጥራቸው 10 ሆኖ ከአቀማመጥ ምክንያት ብቻ ምን ያክል አዋኪ እንደሆነ እንዳልሆኑ ሙያተኞች እንዳሉ ኢንቴሪየር ዲዛይነርስ እንዳሉ ታያለህና ከብዙ የሙያ ስብጥር ጋር ስትሰራ ኮምፕሌክስ ነገርን ለመረዳት ያንን ደግሞ በሐሳብ በንግግር በጽሁፍ ብቻ ሳይሆን በተግባር ለማስተማር እድል ይሰጣል። አንድ ሰው ብቻውን ጀምሮ የጨረሰው ስራ ቀርቶ መጽሐፍ እንኳን የለም። አንተ ትጽፋለህ፣ የሆነ ሰው ታይፕ ያደርግልሃል። አንተ ትጽፋለህ፣ የሆነ ሰው ኤዲት ያደርግልሃል። ግን የነዛን ሰዎች ክሬዲት ማስታወስ ስለማትፈልግ አንተ ጀምረህ የጨረስክ ትመስላለህ። ሙዚቃን ብትወስድ አንዱ ይገጥማል፣ አንዱ ዜማ ይደርሳል፣ አንዱ ይጫወታል። በአንድ ሰው አያልቅም። የእንትና ብትለውም አንተ የእንትና ብቻ አይደለም፣ ብዙ ሰዎች አሉበት። ሀገር ደግሞ ከዛ በላይ ነው። ይህን ህንፃ የገነቡት ኮሎኔል መንግስቱ ናቸው። እሳቸው ለ10ኛው አብዮት በዓል የገነቡት አዳራሽና ቢሮ ነው። ቢሮ እንዳለ አፍርሰህ አዲስ መገንባት ትችላለህ። አንድ ምርጫ ነው። ቢሮ ያለውን ኳሊቲ ተጠቅመህ የቀረው መሙላት ትችላለህ። መደመር እሱ ነው። አፍርሶ መስራት መደመር አይደለም። ይሄ ህንፃ ለኔም ምናልባት የሚቀጥሉት 20-30 ዓመታት ሊሰራ ይችላል። የሚፈርስበት ምክንያት የለም። የሚቀረው ነገር ግን ነበር ፈንክሽናሊቲ። ስፔሱን
ለተገባ ነገር ማዋል ላይ የኢንቴሪየር ዲዛይን ችግር ነበረበት። ይሄ በግብርናችን ያለ ችግር ነው፣ በቢሮቻችን ያለ ችግር ነው። ብዙ ቦታ የስፔስ እና የታይምን ኢምፖርታንስ አንደርስታንድ አድርጎ መጠቀም ላይ ችግር አለ። ለምሳሌ መሬት አትሰፋም። ኢትዮጵያ ሰዎቿ እየበዙ ሲሄዱ መሬት ማስፋት ከፈለገች ጎረቤቶቿ መውረድ ነው ያለባት፣ መግደል ነው ያለባት። ያን ማድረግ አይደለም ተመራጩ ቨርቲካሊ መሬት ማስፋት ይቻላል። እርሻን ቨርቲካሊ ማሳደግ ይቻላል። የአኗኗር ስርዓትን ፍላት ከሆነው ቨርቲካሊ ማሳደግ ይቻላል። ስፔስን በመጠቀም ኑሮ ማሻሻል፣ ገቢ ማሳደግ ይቻላል። ይሄም ቢሮ የነበረው ችግር የስፔስ ፈንክሽናሊቲ ነው። በጣም ብዙ ኮሪደሮች አሉ። ቢሮ ጠባብ ነው። ሰፊ ቢሮዎች አሉ። ሬስትሩም ውስን ነው ወይም በትክክል አይሰራም። እንደዚህ አይነት የፈንክሽናሊቲ ችግሩን በመሙላት የነበረውን በማስዋብ ወደፊት ማስኬድ ይቻላል። ቀጥሎ የመጣው ሰውዬ ደግሞ የሚጎል ነገር ሊያይ ይችላል። እሱም እንደዚሁ እየሞላ እየደመሰስክ ከሄድ ከዜሮ ነው የምትጀምረው። ከዜሮ የጀመረ ቢርቅ አንድ ጋር የሚደርሰው ደግሞ ያመቶ ዜሮ ሲያደርገው ሁሌም ዜሮ ነው የሚሆነው። በመደመር ግን ይሰናሰልና ወደሚፈለገው ግብ መድረስ ይችላል። የኮሎኔል መንግስቱ ብቻ ሳይሆን እዚህ ግቢ ውስጥ በኋላ የምናየው የአጼ ምኒልክም ከመቶ ዓመት በፊት የተሰራው በጣም ብዙ ድንቅ ስራዎች አሉ። የአጼ ኃይለ ሥላሴ ስራዎች አሉ። የራሳቸው የኮሎኔል መንግስቱ መኖሪያ ቤት አለ። ጠቅላይ ሚኒስትር መለስ ጀምረውት ጠቅላይ ሚኒስትር ኃይለማርያም የጨረሱት ቤት አለ። እነዚህም በሙሉ የሚጎላቸው ሞልቶ በማስዋብ የኢትዮጵያ ታሪክ ተደርጎ ተወስዷል። አንድ መታወቅ ያለበት ነገር ተፈጥሮ መልካም ነገሯን ትጠቀማለህ። የማይመችና መጥፎ ነገር ካላት አብረህ ትኖራለህ፣ ሰረንደር ታደርጋለህ። ተፈጥሮ መጋፈጥ ስለማይቻል ሰው ሲሆን ግን ሰው ሰራሽ ነገር ሁልጊዜም ቢሆን የሚታረም የሚያድግ የሚሰናሰል ነገር አለው። ሰው ጨርሶ አይጀምርም። ጀምሮ አንዱ አንዱን እያስተማረ አንዱ በአንዱ እየተደመረ እያደገ ነው ወደ ህልሙ የሚሄደው። ህንፃ እንኳን ዲዛይን አድርጎ ከተጠናቀቀ በኋላ እንደዚህ አልነበረም የፈለግኩት ይላል። መጨረስ ችግር ስለሆነ የመደመር ኢምፖርታንስ የብዙ ሰዎችን ሀሳብ አሰናስሎ የተዋበ ፍጻሜ ማሳየት ስለሆነ በጀመሩ ላይ መቀጠሉ በጣም ኢምፖርታንት ነው። ስለዚህ ቢሮ አሳመርን፣ ይሄኛውን ቦታ የኛን ቢሮ አካባቢ አሳመርን። ይሄ ውበት ወደ ግቢው መስፋት አለበት። የግቢው ውበት ወደ ከተማ መስፋት አለበት። የከተማ ውበት ወደ ሀገር መዳረስ አለበት። ፕሮቶታይፑ እዚህ ጋር ሳይሰራ ማድረግ እንደምንችል ሳናረጋግጥ ሀገርን ማልማት ሀገርን መቀየር የሚባል ጥቅል ንግግር አሳማኝ አይደለም። አንዱ አርጊውመንት የራሱን ኤንቫይሮንመንት ያልቀየረ መሪ ሀገር ሊቀየር አይችልም። የራሱ መቀመጫ ያስተካከለ መሪ ሊል ይችላል፣ ግን ሊያደርግ አይችልም። ያ የሚለውን ነገር ማድረግ መቻሉን ለሰው ብቻ ሳይሆን ለራሱን ፕሩቭ ማድረግ አለበት እና ይሄ ስራ ለኛ የሰጠን ትምህርት መቀየር እንችላለን። ይሄ ቢሮ ከተቀየረ የደርግ ስራ ነው፣ ከተቀየረ ሌላውም ሊቀየር ይችላል የሚል ነገር አስተምሯል። በዚሁ አግባብ ነው ግቢውም አዲስ አበባም እየቀጠለ ያለው። የዚች ግቢ ጫካ እዚህ አካባቢ ወይዘር ላይ ትልቅ ኢምፓክት አላት። እዚህ ጋር የምታዩት በሙሉ ይሄ ዛፍ በሙሉ አሁን የተከልነው ነው። ምን የተከልነው? ድሮ ባህር ዛፍና ጥድ ነው ያለው። አሁን ማንጎ፣ ፓፓያ፣ አቮካዶ፣ ዘይቱን ፍሩት የሚባል በሙሉ ተክለናል እዚህ ውስጥ። ማን ይበላዋል? ማንም ይብላው፣ ከፈለገ ወፍ ይብላው። ግን ግቢያችን ውስጥ ፍሬ የሚያፈራ ዛፎች ይኑሩ። ጥበቃ ይበላዋል፣ እንግዳ ይበላዋል፣ አብሮ ፎቶ ይነሳል። ምን ያክል በአኗኗር ዘያችን ላይ ኢምፓክት እንደሚፈጥር ነግራችሁ አልችልም። ብዙ ግቢ ብዙ ጓሮ ባህር ዛፍ አለ፣ ጥድ አለ፣ ግን ማንጎ የለም፣ ፓፓያ የለም፣ አቮካዶ የለም፣ ቃሪያ የለም፣ ሽንኩርት የለም። መደብ ሰርተናል እኛ ቤት ቃሪያ ሽንኩርት በሙሉ የምንበላው ከዚህ ግቢ ነው፣ አንገዛ። ይሄ ነው ለፕሬዝዳንቷና ለምክትል ጠቅላይ ሚኒስትሩ እያፈረስ ነው እንደምታዩት። አሁን ብትገቡ ቆሻሻ ነው። ከሁለት ወር በኋላ ደግሞ ቅድም ምን ቢሮ አይሱም ታዩታላችሁ። ስቶር ነበር አፍርሰን እንደ አዲስ ይሰራን ያለ። ከሰራን በኋላ ሰብሰብ ብለን ያኛውን ክፍት ለማድረግ ማለት ነው። እዚህ ጋር ይሄ የምታዩት በሙሉ አሁን የተተከለ ነው፣ ይታያችኋል አይደል? ይሄ የተከልነው በሙሉ ከሆነ አመት በኋላ ያው ከፍሬው ጋር ይወጣል። ያን የሚፈጠረው ትውልድ አባቶቻችን ተክለው አቆየልን ይላል፣ ይጠብቃል። ያንም እንደ ካልቸር ይይዛል። ያ ነው እንግዲህ በተሰናስሎ
ኔሽን መገንባት የሚያስችለውና ግቢ ውስጥ ብዙ ባህር ዛፎች ደርቀው የሚያስፈሩ አሉ። ለምሳሌ ተመልከቱት፣ ደርቋል። አቴኒ ታይም ሊወድቅ ይችላል። መኪና ላይም ሰው ላይም እንዳለ መጨፍጨፍ ጥሩ አይደለም፣ ግን አብዛኛውን ሲስተማቲካሊ ግራጁዋሊ ሪፕሌስ ማድረግ ያስፈልጋል። መንግስቱ መኖሪያ ቤት የነበረ ፕሬዝዳንት መንግስቱ ቤት የነበረው በጣም በችኮላ የተሰራ በጥቂት ወራት የተሰራና ጥራት ያልነበረው ቤት ነበርና እንደ ጃንሆይ ለማደስ ስንፈልግ ውሃ ከቤት ውስጥ ወደ ሳሎኑ ወደ መኝታ ቤት ውሃ ይወጣ ነበር ከስር እና ምቹ አልነበረም ለማደስ። እንዳለ አፍርሰን ግን የተቀራረበ ሃይ ኳሊቲ ያለው የተቀራረበ G+1+2 ሳይሆን የእሳቸው ፍላት ነበር ቤቱ። በዛው መሰረት የገነባን ያለነው እሱ በጣም ቆንጆ ይሰራ። ሜቢ ፕሬዝዳንቷ እዛ ይገባሉ ወይ እዛ ወይ እዚህ ይገባሉ። እኛ ሰብሰብ ብለን ያኛውን ክፍት እናደርጋለን። ይህ የሚኒሊክ ፓላስ ነው፣ መኖሪያቸው ነው። ከዚህ ቦታ ወደ ቀኝና ወደ ግራ ብለን ብንወስድ መሀሉን ላንድስኬፕ ሰራ። ይሄ ላንድስኬፕ ከ6000 መኪና ከ6000 አካባቢ ትራክ ሰሌክትድ ማቴሪያል አስገብተናል። እንዲህ አልነበረም። በጣም ቆሻሻ ቦታ፣ የጦር መሳሪያ የተሰባበረ የቆመ ምናምን ያለበት እንደው በአመት ውስጥ የ10 ሰው የ15 ሰው እግር እንኳን የማይታይበት የተረሳ የተጣላ አካባቢ ብላችሁ አስቡት። ጫካ ቆሻሻ ነው። መጀመሪያ ሰሞን ወደዚህ ስመጣ ሬዚስታንስ ነበር። ልክ ውጭ ሀገር መርካቶ እንደሄድኩ ነገር ወይም ሜክሲኮ እንደሄድኩ ነገር ጋጋታው ጥበቃው እንደዚህ አልነበረም። የግቢ አካል ሳይሆን ሌላ ነገር ተደርጎ ይታሰብ ነበር። አሁን መሀሉን ላንድስኬፕ ከሰራም በኋላ ይሄኛውን ፓርት ወደዚያ ወደ ቀኝ ያለውን ታች ሚኒ ኢትዮጵያ መላ ኢትዮጵያን ሊያሳይ የሚችል ትናንሽ ምልክት፣ ቀጥለን ሞደርን ዙ፣ ቀጥለን ትልቁን የግብር አዳራሽ በጣም ምርጥ በሆነ መንገድ ያስተካከልንበት፣ ይሄኛውን ትንሿን ደግሞ የእንግዳ መቀበያ አዳራሽ እሷን እንደ ሙዚየም ብዙ ታሪክ ስላለው በውስጡ እንደ ሙዚየም ያደረግንበት፣ አንዱን ፓርት የቀኝ ዊንግ ወሰደ። የግራ ዊንጉ ከታች እጅግ የሚደንቅ በዋሻ የተሞላ አኳና ዙ ነው። ኢትዮጵያ ውስጥ ጥቁር አንበሳ አለ፣ ዩኒክ ነው። ያን ጥቁር አንበሳ ከዙ ነጥለ ለብቻ እናስቀምጠዋለን። ምክንያቱም ጥቁር አንበሳን ብቻ ለማየት ብዙ ሰው እንደሚንጋጋ እናውቃለን። ለሱ ግን ናቹራል እንዲሆን ዋሻን ይሰራናለት። እሱ ሲያልቅ ከአንድ ወር በኋላ 2 ወር በኋላ ቢዩቲ ይወጣል። በኋላ ታዩታላችሁ። ከላይ የምታዩት ከዋሻው በላይ ግን በሙሉ እርሻ ነው። የኛ ቤተ መንግስት ጤና አዳሙ፣ መሶቢላው፣ ኮረሪማው፣ ሽንኩርቱ፣ ቃሪያው የማይታይ ከሆነ የኛ አይደለም። ፊልም ብቻ ሳይተን ኢትዮጵያ ልናደርገው አንችልም። የኢትዮጵያን ነገር የሚያሳይ የቡና እንሰት ተክሎች የሚተከሉበትና ፉሊ እርሻ ግን በጣም ሞደርን እርሻ የሚታይበት ውስጡ ኢሪጌሽንን ባይመስል ውሃዎች የሚታዩበት እርከን የሰራንበት የእርከን ስራዎቻችን ያሳየንበት 100% ሌፍት ሳይድ 100% ዲዛይን ግንባታ ሀሳብ ኢትዮጵያን ብቻ የተሳተፉበት ነው።
ብዙ የሚያኖር ኳሊቲስ አሉ፣ ግን አልወጣም፣ ተደብቋል። አቧራ ለበሰ ማለት የለም ማለት አይደለም። የኛ ስራ አቧራውን አራግፎ አካባቢውን አጽድቶ ማውጣት ነው። አሜሪካ የተሰራችው 200 years ባይዘን የዛሬ 100 ምናምን ዓመት ሳን ፍራንሲስኮ ሬልዌይ ሲሰራ ኢትዮ ጅቡቲ ሬልዌይ ነበረ። የዛሬ 100 ምናምን ዓመት በጣም ጥቂት ሰዎች በምዕራቡ ዓለም እና በአሜሪካ ስልክ ሲኖራቸው ኢትዮጵያም ቁጥሩ የነስኝ ስልክ ነበራት። የዛሬ 100 ዓመት ምናምን አሁን የምታየው ቤተ መንግስት ካስል የሚባለው ሆሊስቲክ የሆነ የተሟላ ነገር ያለው ነበራት። ያን ማስቀጠል አለመቻላችን የፈጠረው ድካም ካልሆነ በስተቀረ ኢትዮጵያ በደህንነቷ አንዳንዶች በሚንቁትና በሚያስቀምጧት ልክ የምትታይ ሀገር አይደለችም። ልኳን ግን እኛ ስለማናቃት ማን ይግለጠው? አቧራ መልበሷን ዜጎቿ ስለማያውቁ አቧራውን ማን ያራግፈው ነው ጉዳዩ። አቧራውን ብናራግፍ በዌዘር ከማንም ዓለም ልንወዳደር እንችላለን። በጣም ይደንቅ ነገር ነው ያለው። ውሃ ብዙ ሰው አባይ ብቻ ነው የሚለው። በጣም ብዙ ውሃዎች ከኢትዮጵያ ይፈልቃሉ። ተክልን በሚመለከት ብዙ ሀገር ስቃዩ አፎረስቴሽን ነው። ዛፍ የሌለባቸው በረሃዎችን እንደ አዲስ አፈር እንደ አዲስ ውሃ አምጥቶ ዛፍ መትከል ነው። የኛ ሪፎረስቴሽን ነው። አብዛኛው ግሪን ነው። ሰሜኑ ጭምር ግሪን ነው። ጦርነት ነው ያወደመው። እሱን ግሪን በማድረግ ገነት ማድረግ ይቻላል ኢትዮጵያ። ግን አይመስለንም። እንደዛ አይደለም የምናስበው። ለምሳሌ ላሊበላ አካባቢ አሁን ያለው ድርቀት፣ አሁን ያለው ችግር አሳሳቢ ነው። ግን ሊመለስ ይችላል ብንጨክን። የሚመለሰው ግን እኛ ጨክነን እጃችን ከተላጠ አፈር አቧራ ከነካን ልጆቻችን ደግሞ በተለወጠው ነገር እንዲኖር ስናስችል ነው። ለምንድን ነው ይሄ የምናደርገው? ነበራ አጠፉት እንጂ የሆኑ ሰዎች ያጠፉት እንጂ ኢትዮጵያ ውስጥ ነበረ። ያ የነበረው መገንዘብ፣ አቧራ ማራገፍ፣ መስራት እና ለትውልድ ማሸጋገር ያስፈልጋል። ለዚህ የዚህ ቤተ መንግስት ተሰርቶ ለጎብኚዎች መገለጥ ብዙ የሚከፍተው ነገር አለ፣ ብዙ የሚያሳየው ነገር አለ። ያንን በአብርሆት ማየት ሲቻል ከሚጎበኝ 100 ሰው 5 እና 10 ከገባ ይበቃናል። 5 እና 10 ሰው ደግሞ ብዙ ነገር እንዲፈጠር እንዲታይ ስለሚያደርግ በዚያ ሂደት ውስጥ ነው ሀገር የሚሰራው። መጀመሪያ ሳንሰራው ዲዛይኑን ስናሳያቸው ሁሉም ሰዎች አትቀልዱ ይላሉ። በሱ ነው ማየት የሚሻለን፣ አሁን ያለቀውን ሳይሆን። ያን አሳይተናቸው አይ ይሄን ግድ የለም ወደፊት ከአንድ 5-10 ዓመት በኋላ አስቡት ያሉን፣ ሲፈርስ አፍርሰ ነው ደግሞ ያዩት። አይ በቃ እንግዲህ ቢሮ አይኖራችሁም በሚቀጥሉ 3 ዓመታት አትጨርሱም ይሉናል። ጨርሰ ነው ያዩ ደግሞ በፍጹም በዚህ ጊዜ ውስጥ ሊጠናቀቅ አይችልም ይላሉ። ሁሉም ነገር ነው ያለው። ያኔም ያዩና አሁንም ያዩ ምትሃት ይሆንባቸዋል፣ ይደነቃሉ፣ ይደመማሉ፣ ይገረማሉ። እንዴት ሊሆን ቻለ ይላሉ። ተሰርቶ የሚያልቅ ያልመሰላቸው ብዙ ሰዎች ይህንን ካዩ በኋላ ሌላ ፕሮጀክቶቻችን እንዲያግዙን በር ከፍቷል። ይህን ስላዩ ነው የግቢውን በጣም ውድ ነው የግቢው ስራ የረዱን። የግቢውን ያዩ ሰዎች ናቸው የአዲስ አበባውን የረዱን። አሁን የግቢውን የአዲስ አበባውን እና ቢሮውን ለወርልድ ኢኮኖሚክ ፎረም ከአንድ ዓመት በኋላ ስንገልጥ የዓለም ሚዲያ በሚያይበት ሰዓት የቱሪስት ፍሰቱን በከፍተኛ ደረጃ ነው የሚቀይረው። እኛ ግን ተሽቀዳድመን ላሊበላን፣ ተሽቀዳድመን አክሱምን፣ ተሽቀዳድመን ጎንደርን፣ ተሽቀዳድመን አባጅፋርን ማዘጋጀት አለብን። እዚህ ብቻ አይደለም፣ ብዙ የሚታይ ነገር ስላለ ለሱ ሁሉ በር የሚከፍት ነው። ለምሳሌ የፈረንሳዩ ፕሬዚደንት ማክሮን ሲመጡ ቢሮ ነበር የመጡት። በጣም ደስተኛ ነበሩ በነበረው ሁኔታ። ከመንገድ መጥተው ከላሊበላ መጥተን እዚህ ነበር ያረፉት እና በጣም ሲያደንቁ ምን ይደነቃል፣ ይሄ ዋናው ታሪካችን እኮ ሰሪያቶ ቀርቷል አልኳቸው። ታችኛው ቤተ መንግስት ፕሬዝዳንቱ ያሉበት እና
ፕሬዝዳንቱ ያሉበትን ቤተ መንግስት አብረን አየን። ሊሰሩ ወሰኑ እና ሙያተኞች ላኩ። ከዛ የመጡ ሙያተኞች እዚህ ሰራነውን ስራ ካዩ በኋላና እዛ ያለውን ታሪክ ካዩ በኋላ በምን አይነት ካፓሲቲ ያን ቦታ ለማስዋብ እየተዘጋጁ እንደሆነ ማሰብ አትችልም። በዚያ ምክንያት ነው የፕሬዝዳንቱን ኦፊስ እዚህ ግቢ እየሰራን ነው። የፕሬዝዳንት መኖሪያ ቤት እዚህ ግቢ እየሰራን ነው። 100% ያኛውን ለህዝብ ክፍት ልናደርገው ነው። 40 ሄክታር ጠቅላይ ሚኒስትር ብቻውን መያዝ ትክክልም አይደለም ተገቢም አይደለም። እንደዚህ አይነት ሀብት የለንም። ጠቅላይ ሚኒስትሩም ፕሬዝዳንቱ ምናምን ሰብሰብ ብሎ ቢቀመጡና ሌላው ለህዝብ ቢከፈት ግን ከዛ የምናገኘው ገቢ የኛን ወጪ፣ የኛን ደሞዝ፣ የኛን ውጣ ውረድ ይሸፍናል። ስለዚህ በጠበበ ነገር ገንዘብ ማምጣት ካፒታሊስት ነው ስርዓቱ ዘመኑ። ገንዘብ የምናገኝበትና ሀገር የምንገነባበት ነገር ማሰብ ያስፈልጋል። ወደዛ ስንመለስ ታችኛው ቤተ መንግስት በጣም ብዙ መኪናዎች አሉ። ካዲላክ የድሮዎች መኪናዎች ንጉሱ የሰበሰቧቸው በጣም ብዙ መኪናዎች አሉ። እነዚህ መኪናዎች ሌላ ዓለም 1 2 3 መኪና ያላቸው ሀገራት ቱሪስት አሰልፈው ያሳያሉ። ብራዚል ምሳሌ ሊሆን ይችላል። አሰልፈው ካዲላክ ምልህ ተራ ሰው የነዳው አይደለም፣ ንጉስ የነዳውን ነው። ያውም በጣም ስመጥር የተከበረ ንጉስ፣ የሀበሻ ምድር ንጉስ፣ እንግሊዞች ሀገር ተሰዶ ሄዶ ንጉስ ብለው ማስታወሻ የሰሩለት ንጉስ ማለት ነው። የዚህ ሰውዬ የዚህ ንጉስ እያንዳንዷ ቁስ ብርቅና ውድ ናት። እኛ ጋር ግን ቦታ አልነበራት። አሁን በዛኛው ቤተ መንግስት ውስጥ እያንዳንዱ መኪና በመስታወት የሚሰራ እንደ ኤግዚቢሽን ይኖረዋል። በጣም ብዙ ናቸው። ባይዘው እሱ ብቻ የቱሪስት ፍሰታችን ይቀይረዋል። መኪናው ነበር፣ ቦታው ነበር። መስታወት ቸገረ እንዳትለኝ፣ አጋጣሚ ፋብሪካም አለን እዚህ። የቦታ ችግር አይደለም። በዚህ የምናመጣው ገንዘብ አትጠራጠር፣ በኢንዱስትሪያል ፓርክ ከምናመጣው ይበልጣል። ኢንዱስትሪያል ፓርክ የኢትዮጵያን ቦንድ ሽጠን ውድ በሆነ መንገድ የገነባነውን በጣም ባነሰ ኢንቨስትመንት ከሱ በብዙ እጥፍ የሚሻል ሀብት የምናመጣበትን ግን ማየት አልቻለም። እሱ ነው አቧራ ማራገፍ የሚባለውና እዚህ አካባቢ የሚሰሩ ስራዎች ገንዘብ ከማምጣት ልካችንን ከመግለጥ አቧራ ከማራገፍ ለትውልድ የመፍጠርና የማድረግ አቅም ከፍ ከማድረግ ኢትዮጵያ እንደ ልኳ ታሪካዊ ጥንታዊና ብዙ ማድረግ የምትችል ሀገር መሆኗን ለማሳየት ብዙ ኢምፓክት ይፈጥራል። ይሄ ደግሞ ሩቅ አይደለም። መስከረም አጋማሽ ይሄኛው ይከፈታል። በሚቀጥለው ክረምት የአዲስ አበባ ይታያል። ከዚያ በኋላ ታችኛው ቤተ መንግስት ያልኩት ያልቃል። ታችኛው ቤተ መንግስትና ይሄኛው ቤተ መንግስት መካከል ግሪን ኤሪያ አለ። ሼህ መሐመድ አላሙዲን ያሰሩት ፓርክ ይመስል እሱን የፈረስ መጋለቢያ ልናደርገው ነው። ማን ነው ታችኛው ቤተ መንግስት ያን መሰለ መኪና ኤግዚቢሽን፣ ታሪክ፣ የነገስታቱን አልባሳት መቀመጫ ምናምን ካየ በኋላ የፈረስ ግልቢያውን አይተው እዚህ ያለውን ግቢ ታሪኩን ኤግዚቢሽኑን ዙም መጎብኘት የማይፈልግ የትም ዓለም ሰው የለም። ዱባይ እኮ የምትሄደው ሞል ውስጥ ነው ወክ የምታደርገው። ሞል ውስጥ ወክ ለማድረግ ትኬት ገዝቶ ለአልጋ ወጪ አውጥቶ እዚያም ከፍሎ የሚገባ ሰው አብዛኛው አፍሪካ ነው የሚመላለሰው እዛ። ይሄው ኃይል እንኳን ቢመጣ እዚህ በቂ ነው። ሁለተኛ የአፍሪካ መሪዎች ይመጣሉ እዚህ ለኤዩ ሳሚት ይመጣሉ በአመት አንዴ ሁለቴ። እነሱ እንኳን አይተው ሀገራቸው ያለውን ሌላ አቧራ ቢያራግፉ አዘ ኮንቲነንት እድገታችን ከፍ ይላል። አንዳችን ለአንዳችን እያስተማርን አንዳችን ከአንዳችን የተቀያየርን ደግሞ እንደ ኮንቲነንት አብረን እናድጋለን ማለት ነው። ያን ካላደረግን የተሟላ ለውጥ አይመጣም። ለውጥ ደግሞ ሳምባዲ ጀግኖ መጀመር አለበት። መጀመር ከባድ ስለሆነ ሳምባዲ ጀግኖ ከጀመረ ብዙ የሚከተል ብዙ የሚያስቀጥል ብዙ የሚጨርስ እየፈጠረ ይሄዳል። ያን ለማድረግ እዚህ አካባቢ የሚሰራው ስራ ኢምፓክቱ ብዙ ነው። ብዙ ሰዎች አልገባቸውም አሁን። ይሄ ደግሞ የሚጠበቅ ነገር ነው። የትም ዓለም እንደዚህ አይነት ትራንስፎርማቲቭ ነገር ሲሰራ ዜጎች በቀላሉ የሚቀበሉት ጉዳይ አይደለም። አንዳንዶች ለፖለቲካ ትርፍ፣ ገሚሱ ደግሞ ካለመገንዘብ፣ አንዳንዶች ደግሞ ቅድሚያ መስጠት አለበት የሚያስቡት ሌላ ቦታ በመሆኑ ምክንያት ነው። ካለቀ በኋላና ካዩ በኋላ ግን በተለይ ጀኒዩን ሀሳብ ያላቸው ሰዎች ቫልዩ አድ ያደርጋሉ፣ ሀሳብ ያመነጫሉ፣ ይጠብቃሉ። ለምሳሌ ዲያስፖራ ልጆቻችን መጥተው አስጎብኙን፣ እንግሊዝኛ፣ ፈረንሳይኛ፣ አረብኛ የሚናገሩት የሚሰሩበት ኤሪያ ነው። አሁን ኑ እንላቸዋለን። መጥተው ምን ይስሩ? የስራ አውል የለም። ከሰራም በኋላ ግን ክረምት ኑና ቮለንቲር አድርጉ አስጎብኙ ብንላቸው አንድ ሁለት ስለ ሀገራቸው እያስተማሩ እነሱም እየተማሩ
ሀገራቸውን እየወደዱ ሰውም እንዲወድ እያደረጉ ለሀገራቸው እየጠቀሙ እነሱም ተጠቅመው ይሄዳሉ። ብዙ መልታይ ዳይሜንሽናል ኢምፓክት ይኖረዋል። ያ የሚገለጠው ጊዜው ሲደርስ ነው። ያን የሚገልጡ ኢማጂን ያደረጉ ጭንቅላቶች ናቸው። ኢማጂን ያደረጉ ጭንቅላቶች አሟልተው ህንፃቸውን ሰርተው ሳያሳዩ ለምን አላየህልኝም ብሎ ማማረር አይችሉም። አይተነዋል። እኛ ሰዎች ስላላዩ ይቃወሙናል። ሙሉ በሙሉ ገልጠን ህንፃውን ካሳየን በኋላ ግን ብዙዎች ደጋፊ ወይም ምናልባት ባለቤትም እንደሚሆን ጥርጥር የለው። አስቤው ነበር፣ ሰርቼው ነበር፣ ጀምሬው ነበር የሚሉም ጭምር ሊፈጠሩ ይችላሉ። እና ጨክኖ መጨረስ ነው። ያኔ ኤክሰለንሱ በራሱ ተከታይ ያበራክታል። አሁን እንደዛ አቧራዎች አለመከተል ነው። ድምጾች፣ ጩኸቶች አለመስማት ነው። ለአሻራው መታተር ነው። አሻራው በራሱ ብዙዎችን ያንበረክካል፣ ብዙም ውጤት ያመጣልና በዚህ ሀሳቤ ነው የሚሰራው። እርግጠኛ ነኝ በተቀመጠለት ጊዜ ጨርሰን ለህዝባችን ክፍት እናደርጋለን። ህዝባችንም የደስታ እና የውጤት ተቋዳሽ ይሆናል የሚል እምነት አለ።